ሰላም ሰላም ቤተሰቦች፣ ዛሬ የማሳያችሁ ዊንዶው ለመጫን እንዴት አድርገን ፍላሽ ቡት እናደርጋለን። እንደሚታወቀው ሲዲ ዲቪዲ ምናምን መጠቀም ስለቀረ በፍላሻችን ነው ቡት የምናደርገው። የፍላሽ ደግሞ ጥቅሙ ምንድነው? ቡት ስናደርገው አንዴ ቡት አድርገን እችን ለምሳሌውን ዊንዶው ቴን ነው ብዬ ቡት ያደረኳት ካልደለትኩት ለብዙ ጊዜ መጠቀም እችላለሁ። ወይንም ደግሞ ስፈልግ ዊንዶው 7 ቡት አደርግበታለሁ፣ ዊንዶው 11 ቡት አደርግበታለሁ። በፈለግነው ሰዓት መቀየር እንችላለን ማለት ነው። ስለዚህ የሚያስፈልጉን ግብአቶች ምን ምን ናቸው? ፍላሽ ያስፈልገናል። ፍላሹ የዊንዶውን ፋይል መቻል የሚችል መሆን አለበት፣ ጂቢው ማለት ነው። አንድ ፍላሽ ነው። ሁለተኛ የሚያስፈልገን ረፈስ የምትባል አፕ ታስፈልገናለች። ከታየቻችሁ ይችን አፕ በጣም ትንሽ ሳይዝ ነው ያላት፣ ዳውንሎድ ማድረግ ትችላላችሁ። ይችን እንጠቀማለን። ቡት ማድረጊያ ናት ይች። ሶስተኛ ምን ያስፈልገናል? የዊንዶ ፋይል የምንጭነው ዊንዶ ፋይሉ ማለት ነው። ሌላ ጤነኛ ኮምፒውተር ላይ ፋይሉ መቀመጥ አለበት። ረፈሱ ኮምፒውተራችን ላይ መኖር አለበት፣ ፍላሽ መኖር አለበት። ቀጣይ የሚጫነውን ኮምፒውተር የምናዘጋጀው አንድ የተጫነ እንደዚህ የሚሰራ ኮምፒውተር ላይ አዘጋጅተን ነው ማለት ነው። ስለዚህ የዊንዶ ፋይል እዚህ በፊት ያወረዳችሁት ካለ እሱ መጠቀም ትችላላችሁ። ያላወረዳችሁ ከሆነ ደግሞ እንዴት እንደምታወርዱ ላሳያችሁ። ቀጥታ እንገባለን። ብራውዘር እንክፈት። እኔ ለምሳሌ ክሮም ልክፈትና ክሮም ከፍታለሁ። የቪዲዮ በጣም ጠቃሚ ስለሆነ ሁላችሁም ብታዩት ከቤታችሁ ናችሁ መጫን ትችላላችሁ። ዊንዶ አሁን ክሮማችን ውስጥ ሰርች ባር ውስጥ ጌት ኢንቱ ፒሲ ብዬ ነው ሰርች የማደርገው። እሱ ላይ ነው የምናወርደው ዊንዶው። በጣም ትክክለኛ ዌብሳይት ነው፣ አሪፍ ነው። ስለዚህ እኔ እዚህ በፊት ሰርች አረኩ ስላለ አየው ጌት ኢንቱ ፒሲ። ከዚያ መጀመሪያ የሚመጣልን አለ። አየው ጌት ኢንቱ ፒሲ ነካዋለሁ። አየው አስገብቶናል። አሁን ቀጥታ ወደ እንትኑ እዚህ ጋር ፊት ለፊት ሰርች ባር አላት የራሷ። እዚህ ጋር ዊንዶ ብለን ሰርች እናደርግለታለን። ዊንዶ ለምሳሌ እኔ ዊንዶ ቴን ከሆነ ማውረድ የፈለኩ ቴን አልኩት። ከዚያ እነዚህ ሰርቿን እንካል። ከዚህ በኋላ ያው እዚህ እንደምታዩት ያመጣልና ዊንዶው ቴን ብዙ ቨርዥኖች ያመጣልና እኛ እዚህ በፊት የምናውቀውን ብዙ አማራጭ እስከ ዓመተ ምህረቱ ድረስ ነው የሚያመጣልን። ፕሮፐርቲውንም አብሮ እንትን ፕሮ አለ፣ እንደምታዩቸው ብዙ ዝርዝሮች አሉ። ስለዚህ አሁን እኔ ለምሳሌ ይሄንን ልክፈተውና ኮምፒውተራችን ምንጭ ነው ኮምፒውተር ፕሮፐርቲ ጋር አብሮ መዱንም አዚው ያሳየና እንዲህ ሳብ አድርገን ወደ ታች የፋይሉን ሳይዝ ሳይቀር ያሳየና ሳፖርት የሚያደርገው 64 ቢት ምናምን ይላል። የብዙ ስፔሲፊኬሽኑ ብዙ እንትን አይላችሁ። ሁሉም ኮምፒውተሮች አብዛኞቹ መቀበል ስለሚችሉ ራሙ ምናምን እዚህ አስቀምጣ ላይ ቀጥታ ምንድነው የምንላት እቺ ጋር መተን ዳውንሎድ ነው የምናደርገው ፋይሉን። በቃ እዚህ ፋይል ለሁል ጊዜ ይጠቅመናል ማለት ነው። ስለዚህ በዚህ መንገድ ዳውንሎድ ብላችሁ ማወረድ ትችላላችሁ። እኔ ያወረድኩት ስላለውን ይሄ ካሳየዋችሁ ልዝለለውና ያው እንደምታዩት ፍላሹን ልሰካ ነው፣ ቡት ላደርግ ስለሆነ ፍላሽን ሰክቻለሁ። ከዚህ በኋላ ቀጥታ የምከፍተው ምንዋን ነው? ረፈሷን እቺን ከፍታታለሁ። የስ እንላታለን። ከዚህ በኋላ ቀጥታ ምንድነው የምታደርጉት? እዚህ ጋር የሲዲ ምልክት አለች። አይዞ ኢሜጅ ከምትለው ፊት ለፊት ሲዲ ምልክት አለች። ይችን ነው የምንናካት። አየው እችን ስንናካት ዊንዶ ፋይል ወደ ያለበት ቦታ ያስመርጠናል።
ስለዚህ እኛ ዳውንሎድ ያደረግነውን ፋይል ያስቀመጥንበት ቦታ አለ። ቀጥታ እሱ ጋር መር ነው። እናንተ እንግዲህ ያስቀመጣችሁ ዴስክቶፕ ሊሆን ይችላል፣ ሲሌዲ ሊሆን ይችላል። እኔ አሁን እዚህ ኮምፒውተር ልግባና ያስቀመጥኩበት አሁን እዚህ ጋር ነው ገባው። እዚያ ቤስት ዊንዶው ብዬና ፎልደር ያስቀመጥኩት። እናንተም ካስቀመጣችሁበት ቦታ ነው የምትሄዱ። እኔ አሁን ዊንዶው 10 ነው ቡት ማድረግ የፈለኩ። ይኸው እኔ እንደምታዩት እዚህ በፊት ያወራኩ ዊንዶው 7 አለ፣ ዊንዶው 11 አለኝ፣ በተለያየ ዊንዶው 10 አለኝ። ስለዚህ ነው ዊንዶው 10 ዋናውን ቡት ማድረግ የፈለኩ። እዚህችን ዳብል ክሊክ ሁለት ጊዜ ኦኬ ኦኬ። በቃ እዚህ በኋላ የምታደርጉት ምንድነው ሁለት አይነት የፒሲ እንትን ያለ ጂፒቲ እና ኤምፒአር የሚባል ነው ያለ። አብዛኞቹ ኤምፒአር ናቸው። አንዳንድ ሞዴሎች በተለይ አዲሶቹ ላይ ጂፒቲ ያላቸው። ስለዚህ ችጋ ኦኬ ስትሏት ያስመርጣል። አሁን ያለበት ኤምፒአር ፓርቲሽን ፎር ቤዝ ኦር ኤምፒኤላ። ስለዚህ ኤምፒአር ለሆነ ነው። አዚያ ውጪ ደግሞ በዚህ ያላነብላችሁ ከሆነ ጂፒቲ መጨረሻዋ አሁን ያለችበት ከርሰሯ ጂፒቲን ትመርጣላችሁ ማለት ነው። ስለዚህ አብዛኛው ይሄን ስለሚጠቀም እኔ በዚህ ነው ቡት የማደርገው። በዚህ እምቢ የሚለኝ ኮምፒውተር ከመጣ ቀይሬ ቡት አደርጋለሁ ሌላ ጊዜ ማለት ነው። ስለዚህ አሁን ጨርሰን መጣ ምንድነው የምንለው እዚህ ጋር ስታርት። እዚህ ጋር ዋርኒንጉ ምንድነው ፍላሻችን ላይ መረጃ ካለ ሙሉ ለሙሉ መረጃው እንደሚጠፋ ነው የሚያሳውቀን። ይሄ አማራጭ የለንም። ፍላሻችሁ ላይ ጠቃሚ መረጃ ካለ መጀመሪያ ወደ ሌላ ኮፒ ማድረግ አለባችሁ። እዚያውጭ መጥፋት ግዴታ ነው ማለት ነው። በቃ ፎርማት አደረገውን ኮፒ አድርጎ ጨረሰ። ይሄን ሲጨርስ ቀጥታ ይች ካንስል የምትለው ወደ ክሎዝ ትቀየራለች። ክሎዝ ብላ አክቲቭ ትሆናለች። አሁን ክሎዝ ብለን መውጣት ነው። እዚህ በኋላ ይሄ ፍላሽ እኔ እስካልደለትኩት ድረስ ዊንዶው 10 ሆኖ ይቀጥላል ማለት ነው። ይሄን ፍላሽ እየወሰድኩ ዊንዶው 10 የሚፈልግ ሰው በሙሉ በዚህ ፍላሽ ብቻ መጫን እችላለሁ። ሌላ ደግሞ ዊንዶው ከፈለኩ እንደገና ቡት አርዬ እዚህ ስመርጥ ሲዲ ምልክቱ ላይ ዊንዶው 7 ፋይል መርጬ ቡት ማድረግ እችላለሁ፣ መቀየር እችላለሁ ማለት ነው በፈለኩት ላይ። ይመቻችሁ። በደንብ ፎሎ አድርጉ፣ ሸር አድርጉ። በጣም ፎሎወር ትንሽ ስለሆነብኝ አበረታቱኝ። ይመቻችሁ።